ዳግማዊ አጼ ቴዎድሮስ ከ1847 ዓ.ም ጀምሮ እስከ ዕለተ ሞታቸው ድረስ የኢትዮጵያ ንጉሠ ነገሥት ነበሩ። በትውልድ ስማቸው ካሳ ኃይሉ ሲባሉ፣ በፈረስ ስማቸው አባ ታጠቅ፣ በወታደራዊ ስማቸው መይሰው ካሳ እንዲሁም አንድ ለእናቱ ተብለው የሚታወቁ የ19ኛው ክፍለ ዘመን የኢትዮጵያ ወታደርና እንቁ ፖለቲከኛ ነበሩ። ቴዎድሮስ ጥር 6 ቀን 1811 ዓ.ም ሻርጌ ከተባለ ቦታ ቋራ ውስጥ ከጎንደር ከተማ በስተ ምዕራብ ተወለዱ። የተወለዱበትም አገሪቱ በባላባቶች ተከፋፍላ በምትመራበት ዘመነ መሳፍንት በሚባለው ወቅት ነበር። አባታቸው ደጃዝማች ኃይሉ ወልደ ጊዮርጊስ የቋራ ጋዢ ነበሩ። አጼ ቴዎድሮስ በሕፃንነታቸው የቄስ ትምህርት ከቀሰሙ በኋላ የአጎታቸውንና በኋላም ለጥቂት ጊዜ የጎጃሙን ጦር መሪ የጎሹ ዘውዴን ጦር ተቀላቀሉ። በዚሁ የውትድርና ዘመናቸው ከፍተኛ ችሎታ ማስመዝገብ ስለጀመሩና ዝናቸው ስለተስፋፋ በ1839 ዓ.ም በወይዘሮ መነን ሊበን አምዴ አነሳሽነት የልጇን የራስ አሊ አሉላን ልጅ ተዋበች አሊን ተዳሩ። እንዲሁም በደጃዝማችነት ማዕረግ የቋራ አስተዳዳሪ ሆነው ተሾሙ። ቴዎድሮስ ግን በ1844 ዓ.ም አጠቃላይ የዘመነ መሳፍንት ስርዓትን በመቃወም በሰሜናዊ ባላባቶች ላይ ዘመቻ ጀመሩ። በእኒህ ተከታታይ ዘመቻዎች የገጠሟቸውን ባላባቶች ስላሸነፉ መጀመሪያ የራስ ማዕረግን በኋላም የንጉሥ ማዕረግን በአንድ ዓመት ውስጥ ተቀናጁ። በጊዜው በሚያደርጉት የተሳካ ዘመቻ የዘመኑን ባላባቶች ኃይል በመሰባበር የካቲት 3 ቀን 1847 ዓ.ም ንጉሥ ካሳ ዳግማዊ አጼ ቴዎድሮስ ተብለው የኢትዮጵያ ንጉሠ ነገሥት ሆኑ። ሥርዓተ ንግሱ የዘመነ መሳፍንት መቃብር በመሆን የዘመናዊ ኢትዮጵያን ታሪክ በማለት ጀመረ። አጼ ኃይለ ሥላሴ እስከ ፈጸሙ ድረስ ኢትዮጵያ አንድ የማዕረግ ሥራም በዚሁ ወቅት ተጀመረ። አጼ ቴዎድሮስ ሰሜናዊ ኢትዮጵያን ብቻ ሳይሆን አንድ ለማድረግ የሞከሩት አጠቃላይ በታሪክ የሚታወቀውን የኢትዮጵያ ክፍል ነበር። ለዚህም ዋቢ ወደ ወሎና ወደ ሸዋ ያደረጓቸው ዘመቻዎች ይጠቀሳሉ። በዘመነ ንግስናቸው አጼ ቴዎድሮስ አገሪቱን የሚያሻሽሉ ስርዓቶችን ለሀገራቸው አስተዋውቀዋል። ከነዚህም ውስጥ ባርነትን የሚያግድ አዋጅ፣ የመጀመሪያው መንገድ ግንባታ፣ የስርዓተ ነዋይና የፖለቲካ ስርዓቱን በማዕከላዊ መንገድ ማዋቀር፣ የባላባት የተከፋፈለ ሁሉ በሁለት ጦርነት ስርዓት በማስቀረት ብሔራዊ ውትድርና ማስተዋወቅ ይጠቀሳሉ። በዘመነ መሳፍንት እንደ ልባቸው ይፈልጡ ይቆርጡ በነበሩ ባላባቶች ዘንድ እነዚህ ለውጦች እጅግ የተጠሉ ሆኑ። በ1850 ዓ.ም ብዙዎቹ ባላባቶች አመፅ ማነሳሳት ጀመሩ። በ1852 ዓ.ም ንጉሠ ነገሥቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ርስት የነበረውን መሬት ለገበሬዎች በማከፋፈላቸው ከሃይማኖት መሪዎች ጋር ተጣሉ። ይህንን ተከትሎ በየቦታው አመፅ በሚነሳበት መካከል አውሮፓውያን ሚስዮኖችም ከእንግሊዝ መንግስት ጋር በተነሳሳ አለመግባባት ምክንያት በአጼው ታሰሩ። በመጋቢት ወር 1860 ዓ.ም ላይ የእንግሊዝ መንግስት በሮበርት ናፒየር የሚመራ በጊዜው እጅግ ግዙፍ የተባለ ኃይልን አሰናድቶ አውሮፓውያን እስረኞችን ለማስፈታት ጦር ላከ። መጋቢት 5 ቀን 1860 ዓ.ም ይህ ጦር በመቅደላ ምሽግ ላይ በሚገኘው በአመፅ በተዳከመ የንጉሱ ጦር ላይ ጥቃት አደረሰ። በውጊያ መሃል ንጉሠ ነገሥቱ እጃቸውን እንዲሰጡ ቢጠየቁ እስከ መጨረሻው አሳፈረኝ በማለት በሽጉጣቸው ራሳቸውን ገድለው በጀግንነት አለፉ። አጼ ቴዎድሮስ ያሰቡትን ለውጦች በሙሉ በመተግበር ቢፈጽሙ ኑሮ በእርግጥም ታላቅና የሰለጠነ ሀገር መሪም ሊኖረን ይችላል እንደነበረ ታሪክ ተመራማሪዎች ይስማማሉ። እቅዳቸው በዚህ መልኩ ቢሰናከልም እጅግ ድንቅ መሪ፣ የተዋጣላቸው ወታደርና የተባረረች ዘመናዊ ሀገር ራዕይ አብሳሪ እንደነበሩ ያሰሯቸው አውሮፓውያን ሳይቀር ሳይመሰክሩ አላለፉም። የዙፋን ስማቸው ቴዎድሮስን የወሰዱት ከፍካሬ ኢየሱስ ከተገኘ ትንቢት ነበረ።
በዚያውም ትንቢት በኩል በዓለም መጨረሻውን ክፍለ ዘመን ተወዳጁ የጥንቱ ዘመን ንጉሥ ቀዳማዊ ቴዎድሮስ እንደገና ተነስቶ አገሪቱን ለ40 ዓመታት ይገዛል የሚል ነበር። ቴዎድሮስ የሚለው ስም ከግሪክ የተገኘ ሲሆን ትርጉሙም ጤዎስ ዶሮስ የአምላክ ስጦታ ማለት ነው።